السلام عليكم ورحمة الله وبركاته ودي تكبراችሁ ስራጅ እንደነዚህ ተመልካቾቻችን እንግዲህ ዛሬም ተመልሼ መጥቻለሁኝ በመንደን የመጣሁት እንግዲህ እንደምታውቁት ሁላችሁም ማለት ነው የማያውቅ ሰው አለ ብዬ አላስብም ዓለም አቀፍ የቁርአን ውድድር እንግዲህ ኢትዮጵያ ላይ በታሪክ ለመጀመሪያ ጊዜ ሊካሄድ ታስቦ እንደነበር ታውቃላችሁ እና እንግዲህ እነዚህ ፕሮግራሞች የፕሮግራሙ አዘጋጆችም ጠርተው የዓለማት ተወዳዳሪዎች ዳኞች ትላልቅ ዳይዎች በመግባት እየገቡ እንዳለ እንግዲህ የምታውቁት ነው እየገቡ ነበር ከገቡም በኋላ አንድ ቀን ቀረው ተብሎ ማጣሪያዎችን እንዳካሄዱና የመጨረሻው ውድድርና አሸናፊ የሚለይበት ውድድር ዛሬ ነበር ይደረጋል ተብሎ የታሰበው ሁላችንም በጉጉት እንግዲህ ዓለም ላይ የምንገኝ ሙስሊሞች እስቲል ሙስሊሙ ብቻ አይደለም ክርስቲያን ወንድምና አህቶቻችን ይሄንን ውድድር ሲጠብቁት ነበር ምክንያቱም ይሄ ለመጀመሪያ ጊዜ እንደ ዓለም አቀፍ የሀገራችን እሴት የሀገራችንን እሴት የሚያሳይ ውድድር ነው ምክንያቱም ዓለም አቀፍ ነው ከተለያዩ ሀገራቶች ነው ተወዳዳሪዎች የሚመጡት ለሀገራችንም ትልቅ አንድ ደረጃ ከፍ የሚያስብል ውድድር ነው ተብሎ ነበር የሚገመተው እንግዲህ አሁን እንደምታውቁት ልክ አንድ ቀን ቀረው ተብሎ ሁላችንም በጉጉት እየጠበቅን ሁሉም በደስታ እየጠበቀ ባለበት ሰዓት በጣም አሳዛኝ ዜና በጣም የሚያስደነግጥ ዜና እንሰማለን ማታ ላይ ማለት ነው ትላንትና ማታ ላይ እንሰማለን ከዛ በኋላ ሁላችንም ተረበሽን ሁላችንም ደነገጥን በጣም ወላሂ ካዘንኩባቸው በህይወት እያለሁ እስካሁን ካዘንኩባቸው ትልቁ በጣም ያዘንኩበትና በጣም የተከፋውበት ቀን ትላንት ማታ ነው እና ሁሉም ባዘን ደነገጠ እንደገና ከክፍለ ሀገር መኪና ይዘው ባናር ይዘው እየመጡ ያሉ እንግዶች አዲስ አበባ ስታዲየም ላይ ነው ይካሄዳል ተብሎ የነበረው ከዛ በኋላ ሁሉም በየአገሩ እየመጣ የነበረ እንግዳ ነበር መኪና ኮንትራት ይዞ ትኬት የተቆረጠ ገንዘብ እንትን ነበር እና አስባችሁታል ይሄ ፕሮግራም አንድ ቀን ቀረው 12 ሰዓታት ቀረው ተብሎ ተሰረዘ ሲባል በጣም ነበር የሚያስደነግጠው ከልብ ወላሂ የእውነት ነው የምላችሁ በጣም ነው የደነገጥኩት እንዲ ደንግጫ አላቅም በህይወቴ ማለት ነውና በጣም ሁላችንም የሚያስደነግጠው ጉዳይ ነበር ሁላችንም ባዘን ስሜት ውስጥ ነበር እስከ ቅድም ሰዓት እስከ ጧት እስከ 2 ሰዓት በፊት ድረስ በጣም ሁላችንም ደንግጠን ነበር የተባለው እንግዲህ የአዲስ አበባ ስታዲየም ዝግጁ አይደለም እየተቆፈረም ነው አንድ ምክንያት ያቀረቡት እንደዚህም ደግሞ አዘጋጆቹ እስቲል መጀመሪያ አንድ ነገር ስታዘጋጅ እስቲል አሁን ጓደኛ እኔ ቤት ሊመጣ ከፈለገ ከመምጣቱ በፊት እስቲል እኔ አንድ ግለሰብ ነኝ ከመምጣቱ በፊት ምን ይላል ምን ይዤ ልምጣ ብሎ ይዘጋጃል ገባችሁ እስቲል ይሄን የመሰለ ተቋም ይሄን የመሰለ ዓለም አቀፋዊ የቁርአን ውድድር አዘጋጆቹ እንደዚህ ማለት እንደዚህ በተዳከመ መጀመሪያ ማሳወቅ ነበረባቸው ከመንግስት አካል ጋር እንደዚሁም ከትላልቅ መጅሊሶች መሪዎች ጋር መገናኘት ከዲያስፖራዎች ጋር ስፖንሰር መፈላለግ መቻል ነበረበት ቅድመ ሁኔታ መዘጋጀት መቻል ነበረበት ግን ይሄ አልተደረገም ለማንኛውም ትምህርት ይሆነናል ከዛ በኋላ ሁላችንም ባዘን በተዘፈቅንበት ታይም ነው ወላሂ ባላሰብኩት አጋጣሚ በጣም ተናድጃለሁ በጣም ተሰምቶኝ ነበር ኤፍቢ ስገባ አዲስ ዜና ሰማን በጣም ተደስተን እንደገና ከአላህ ተስፋ መቁረጥ እንደማይቻልና ሁሉም ነገር ለበጎ እንደሆነ የተባንበት ትልቅ ነገር ነው በጣም በዚህ ማታ በተከሰተው ነገር በጣም ነው የተማርንበት ምክንያቱም ብዙ ትምህርት ነው የወሰድንበት ቀድመን ለአንድ ፕሮግራም መዘጋጀት እንዳለብን ሰብርን አስተምሮናል እንግዲህ ለዚህ ፕሮግራም መሳካት በመጨረሻ ሰዓት ማለት ነው ለዚህ ፕሮግራም መሳካት ትልቁን ክሬዲት የሚወስዱት ሼክ አጂ ኢብራሂም ቱፋ ናቸው በቅርብ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንታችን የሆኑት ሼክ
ሼክ ናቸው። እንግዲህ ይህንን ትልቁን ክሬዲት ይወስዳሉ። በጣም ነው የምናመሰግነው። እንደዚህ አይነት መሪዎች ሲኖሩን በጣም ተስፋ ይኖራል። እንደዚህ አይነት መሪዎች ሲኖሩን ከኋላ እንከተላቸዋለን። እንደዚህ አይነት መሪዎች ሲኖሩን ኮንፊደንስ ይሰማናል። ወላሂ ዛሬ በጣም ነው ያኮራችሁን። በጣም ነው ከድንጋጤ ያወጣችሁን ከአላህ በታች እንግዲህ ከአላህ እንግዲህ ምንም ተስፋ አይቆረጥም። አላህ ነው የሚያመጣው። አላህ ነው ሁሉንም ነገር እንትን የሚለውና ለአላህ ምስጋና ይገባው። ከአላህ በታች ደግሞ ሰበቡን በማድረግ ሀጂያችን ትልቅ ስራ ነው የሰሩት። እንግዲህ በጣም ደስ ብሎኛል። በጣም ነው የሚገርም ስሜት ተሰማኝ። አሁን አዲስ አበባ ስታዲየም እየተጸዳ እንደሆነ ነው እንትኖች ከዛው ካሉ እንትኖች ሚዲያ ላይ እያየን ያለ ነው። እያጸዱ ነው ወጣቶች። እንደዚሁም ከክፍለ ሀገር እንግዲህ ሰው በመነቃቃት እየመጣ ይገኛል። ነገ ይህንን ፕሮግራም በጣም እኔ እንጃ ምን እንደምል አላውቅም። በጣም እንትን ውበት እንደምንሰጠው ተስፋ እናደርጋለን። ምክንያቱም የአላህ ቃል ነው። የአላህን ቃል ማላቅ መቻል አለብን። ወላሂ ውበት መስጠት አለብን። ነገ ሁላችንም ወደ ስቴዲየም በመገኘት ይሄንን ፕሮግራም ማድመቅ መቻል አለብን። ይሄንን የአላህን ቃል ሁላችንም ወደ ስቴዲየም መገኘት አለብን። አገር ውስጥ ያለን በተለይ አገር ውስጥ ያለን ወደ ስቴዲየም በመትመም ለፕሮግራሙ ድምቀት መሆን አለብን። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በጣም ደስ ብሎኛል። እንኳን ደስ ያላችሁ ላለው እንግዲህ ደስ ያለ ለመግለጽ ነው የመጣሁት። ሁላችሁም በያላችሁበት በዱዓ በርቱ፣ የትም እንዳትሄዱ። እንግዲህ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።